ማነው የዚህ የ300 ካሬ 4 ክላስ ቤት ባለቤት የሚሆን እድለኛ? ለዛሬ እየላችሁ የቀረብኩት ወሎ እዚህ ጋር የምትመለከቱት ነው። አሰራሩ ዘመናዊ አሰራር የተሰራ ኤልሺፕ የእንጨት ቤት ነው። አካባቢው የሞቀ የደመቀ ሰፈር ነው። ለሁለት ሰው የሚሆን ቦታ ነው። ሰፊ ነው፣ ትልቅ ነው። ኩሽናው እዚህ ጋር ፊት ለፊት የምትመለከቱት ነው። ሙሉ ግቢውን ማሳያችሁ ይሆናል። አድራሻ የት ሀገርም እንደሆነ እነግራችኋለሁኝ። እንዲሁም አካባቢ ላይ የተሰሩ ቤቶች አብረን የምናይ ይሆናል። እዚህ ጋር ቤቱ ይሄ ነው። ኤልሺፕ አሰራር ነው የተሰራው። ይሄ ልብ ቅርጽ በምክንያት ነው እንደዚህ ያስቀመጥኩት። ምንድነው እሱ ልትሉ ትችላላችሁ። ግልጽ አድርጌ የምነግራችሁ ይሆናል። የዚህን የ300 ካሬ 4 ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 3882 49 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት ይላችሁ ቀርብ ያለው እዚህ ጋር የምትመለከቱት ነው። ሰፊ ነው። በጣም ካሬው ትልቅ ነው። አንደኛ ለሁለት ሰው የሚሆን ነው። 300 ካሬ ማለት 150 ካሬ ይደርሳል ለአንድ ሰው ማለት ነው። እዚህ ጋር አሰራሩ ኤልሺፕ አሰራር የተሰራ የእንጨት ቤት ነው። እንደምትመለከቱት አካባቢ ላይ የተሰሩ ቤቶች አብረን የምናይ ይሆናል። እንዲሁም ዋጋውንም እነግራችኋለሁ። ዋጋውን ከማውቃችሁ በፊት ቪዲዮውን በላይክ ጀምሩ፣ እስከ መጨረሻ ድረስ አብራችሁን ቆዩ። እዚህ ጋር ይኸው አካባቢ ላይ የተሰሩ ቤቶች እንደምትመለከቷቸው የብሎኬት ተሰርቷል። እንዲሁም ለጥቁር አስፋልት ቅርብ ነው፣ ሩቅ የሚባል አይደለም። ውስጡን ሁሉንም አልቀረስኩላችሁም። እነዚሁም ደግሞ ልብ ቅርጽ እንዳያችሁት ግልጽ አድርጌ እነግራችኋለሁ ብያችሁ ነበረ። ልብ ቅርጹ ሰዎቹ እንዳይታዩ ነው እንደዛ ያደረግኩት ማለት ነው። አንደኛ ህፃን ልጅ ስላለች ነው፣ እንደዚህ ልብስ ስላለበሰች ለዛም ነው እንደዛ ልሸፍነው የቻልኩት። እዚህ ጋር እንደምታዩት ቤቱ ቁመት ያለው ነው። ሰፊ ግቢ ነው። እንዳልፋችሁ እስከ ዛሬ ፎቶ ቪዲዮ ለእናንተ ሳቀርብላችሁ ዋጋና ካሬ እየተናገርኩኝ ወላሂ ነው የምላችሁ ለካሜራ እንደዚህ ተቀርጾ እንዲለቀቅ ፈቃደኛ የማይሆኑ አሉ። ውስጡን እንደዚህ ቀርጽልን ትሉኛላችሁ ማለት ነው። ኮመንታችሁን አነባለሁ በነገራችን ላይ ማለት ነው። በቃ እንደዚህ እንኳን ሰው እንደዚህ ተከራይ ኖሮ አይደለም ተከራይ ራሱ ሳይኖር በቃ ፈቃደኛ የማይሆኑ አሉ። ውስጡ በቃ እንዲቀረጽ አይፈልጉም። ውጭ ብቻ በቂ እኮ ነው ይላሉ። አንዳንድ ቦታ ላይ እንደዚህ አሪፍ ቤት አሪፍ ቦታ እንደዚህ ያኔ እንደዚህ ስቀርጽ ማለት ነው በቃ ለዘመድ ልልክ ነው ብዬ ሁሉ ያልኩበት ቀን አለ ማለት ነው። በፊት አዲስ እንደጀመርኩ አካባቢ ነው እንደዛ ያልኩት ማለት ነው። አሁን ላይ ቤት አለና ቶሎ ቀርጸህ ልቀቀው፣ ውስጡንም ውጭንም እንደፈለግህ አድርገህ ከአንተ እንደሚመች አድርገህ ቀርጸህ ልቀቀው፣ አክሶና ለአፓርታማ ላይ አንድ ሰው ቀርጸህ ልቀቅልን እባክህን ነው የሚሉትና በፊት ላይ እንደዚህ በቃ በጣም እንደዚህ በቃ የሚሰማኝና የማረሳው ነገር ቢኖር አንዴ የሆነ ቤት ለመቀረጽ ብዬ ዋጋውን ነገሩኝ፣ ካሬውን ነገሩኝ። መረጃው እንደዚህ ከተቀበልኩ በኋላ ካሜራ እንደዚህ በቃ አድርጌ ለመቀረጽ ያዝ ሳደርግ አይሆንም ማለት በቃ መቀረጽ የለበትም እንዳይለቀቅ እንደዚሁ በቃ ገዢ የሆነ መቶ ይግዛ እንጂ አይለቀቅም ማለትና የተናገረኝ ንግግር በቃ በጣም ስሜታዊ አድርጎኝ በቃ ተናድጄ ነበር ማለት ነው። በሌላ ጊዜ በቃ ያ አልፎ ናቶሎ ቀርጽ አለ ሌላ የዘመድ ቤት አለ ሲለኝ ያ ልጅ ማለት ነው ስላልረሳሁኝ ያው መልካም ነገር ነበር መመለስ ያለብኝ ማለት ነው። ቀርጽና በኢሞ እንደዚህ ፖስት አድርገው ገዢዎች ይመጣሉ አልኩት በቃ ስለተናደርኩ ማለት ነው። እና እንደዛ ማለት የለብኝም ነበረ። ለምን አንድ ሰው በቃ በሰዓቱ ያኔ ውስጡ እንደዚህ ጥሩ ስሜት ላይ ላይሆን ይችላል፣ የሆነ ብሶት ሊኖርበት ይችላል። አንደኛ ቤት እንደዚህ የሚሸጡት ለመካፈል ካሬው ያንሳል፣ እንደዚህ ለመካፈል ያለው አማራጭ በቃ ሸጠው ብሩ መካፈል ስለሆነ ያው ሊኖር ይችላል። እብር ላይ እንደዚህ በቃ ይሄን አሁን የሚደርሰኝ የሚለውን ነገር ሲሉ ብሶት ሊኖርበት ይችላልና ያ የሰው ልጅ ስሜታዊ ሆነ ተብሎ በቃ አብሮ ስሜታዊ መሆን ሳይሆን መቀዝቀዝ ግድ ይል ነበር ማለት ነው። ውዴ ቻናሌ ቤተሰቦች ይቅርታ አበዛሁባችሁ። ለዛሬ እየላችሁ የቀረብኩት ቤት አድራሻ ወሎ ኬሚሴ ነው። አገር እየተናገርኩ ነው በነገራችን ላይ እዚህ ጋር ታዳመጣችሁ ዋጋም እየነገርኳችሁ ነው። አበረታቱ፣ ሰብስክራይብ አድርጉ። 20,000 ሰብስክራይብ አስገቡኝ ማለት ነው። ቤት አናገኝ ቦታ አናገኝ ብላችሁ ተስፋ ቆርጣችሁ ሳቀርብላችሁ ቆይቻለሁ። ቤተሰብ ስትልኩ
እነዚህ ዋጋ የተስማሙት ገዝተው ይሄዳሉ፣ ያልተስማሙት ይመለሳሉ። እያስተናገድኩላችሁ እገኛለሁ። አበረታቱኝ። ያጎደልኩባችሁ ነገር አለ ብዬ አላስብም። አቅርብ ያለሁኝ ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። ውድ የቻናሌ ቤተሰቦች ብዙዎቻችሁ ሀገር ውጭ ያላችሁ በሌላ ቤተሰብ የምትልኩ የምትወስኑ ናችሁ። ቤተሰቦቻችሁም የሚወስኑ ናቸው። ለእናንተ የሚጨነቁም አይቻለሁ። እነሱ ደግሞ በቃ የእናንተ ቦታ መግዛትና ቤት መግዛት የሚጠሉ ምን ያደርግላቸዋል ብሎ የሚያስቡም አይቻለሁ። እንዲሁም ደግሞ ቤትና ቦታ ኖሯችሁ የሌላቸው ሰዎች እንደዚህ ሞራል ደግሞ አትንቁ ማለት ነው። ወላሂ እኔ ስላየሁና እንደዚሁ ደግሞ ስለነገሩ እያለቀሱ የነገሩኝም ሰዎች አሉና ያንን ሀብትና ያኔ ያገኛችሁትን ብር ልታጡት ትችላላችሁ። በምን እንደምታጡት ደግሞ አታውቁም ማለት ነው። ገብታችኋል አይደለ? እነዛ ሰዎች በቃ ባለማድረጋቸውና ባለመኖራቸው ማድረግ እንደሚችሉ ደግሞ ነግራችሁ ስላለፈው እንደዚህ በቃ ማናደድ የለባቸውም ማለት ነው። ገብታችኋል አይደለ? ከተቻላችሁ በቃ መግዛት እንደሚችሉ መንገርና ማሳመን። ዱንያ እኮ ጤዛ ናት ማለት ነው። ልክ ስትሄዱ እንዳያችኋት ስትመለሱ ታጣታላችሁ ማለት ነው። ስለዚህ 10 ዓመት እንደዚሁም ደግሞ ከዛም በላይ እንደዚህ የቆያችሁ ቦታ ራሱ ያልገዛችሁ አላችሁ። ከአሁን በላይ እኮ እኛ መግዛት አንችልም፣ ምክንያቱም አሁን ላይ ተወዷል ብላችሁ ተስፋ የቆረጣችሁ አላችሁና መግዛት ትችላላችሁ። እናንተ ያላችሁን ብር በቃ መግዛት እንደማይችልላችሁ ልባችሁ ስላሳመናችሁት ነው እንጂ ይችላል። እንደ አቅማችሁ ወጣ ያለ ቦታ መግዛት ትችላላችሁ። ቤት ራሱ መግዛት የምትችሉበት ቻንስ አለ። ለምሳሌ ወለዴ ያቀረብኩላችሁ ቤት 3 ክላስ 200 ካሬ ብዬ አቅርቤላችሁ ነበር። 1.2 ብዬ ለቅቄ ነበረ። 1 ሚሊዮን ተሸጧል። ግርም የምትሉኝ ነገር ልክ እኔ እዚህ ጋር አቅርቤ ያላችሁ ለእናንተ ወዲያውኑ እንደዚህ ሲሸጥና የፊርማ ቪዲዮ ሲለቅ ማለት ነው እኔ ነበርኩ የቀደምኩት። ሰው ታባድላለህ ተለያለህና ነው እያላችሁ ላፊ ቃላት የምትናገሩ ሰዎች ማለት ነው። ደህና ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ ማለት ነው። የፈለጋችሁትን ማሰብ ትችላላችሁ። የፈለጋችሁትን በቃ መሰየም ትችላላችሁ። እኔ ሆኜ አልገኝ እንጂ ማለት ነው። እኔ ሰው አላባድልም አልለይምም ማለት ነው። እዚህ ጋር ለቀደመ ነው። ሰዓቱ እኮ አለ ማለት ነው። ሪከርድ የተደረገበት ጽሁፍ የተጻፈበት ሰዓት እኮ አለ። ያንን አይቼ ነው እኔ ቪዲዮውን ልክ እንደለቀቁት ወደ አሁኑ ሪከርድና ጽሁፍ ያስቀመጠልኝ ሰው አይቼ የቀደመን ሰው ነው ማስተናግደው ማለት ነው። ለዛሬ እየላችሁ የቀረብኩት ቤት ይለያል። 4 ክላስ ነው ብያችኋለሁ። ካሬው 300 ካሬ ነው። ለሁለት የሚሆን ነው። ዋጋው ተመጣጣኝ ነው። አንድ መሆናችሁ መግዛት የምትችሉት፣ ሁለት መሆናችሁ መግዛት የምትችሉት ተመጣጣኝ ዋጋ ነው እየላችሁ የቀረብኩት። ለጥቁር አስፋልት ቅርብ ነው። መስጊድም አካባቢው ላይ አለ። ለከተማም ቅርብ ነው። እንዳልፋችሁ የዝግ የ300 ካሬ የ4 ክላስ ቤት ዋጋው 2.8 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ ማናገር ትችላላችሁ። መግቢያ ላይ ስላችሁ ቪዲዮውን ከጀመራችሁት በኋላ ከ46 እና ከ47 ሰከንድ በኋላ ስልኬ እዛ ላይ አለ ታገኛላችሁ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ ቀርባለሁ። ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላ፣ ቱቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የሚለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሁኑ። እወዳችኋለሁ።